ሰላም ዩቲዩብ እንደምን አላችሁ? አሁን የምገኘው ቪክቶሪያ ፎልስ ዚምባብዌ ነው። ተከታተሉ። Yeah, there is a baby. Baby. That one on there? Yeah. It's moving. It's another adult one. It's just a little lighter color than this. So these are the See, tallest there are so many. animals. There's more, yeah. Giants of the day. ሶ እዚህ ጋር ዋይልድ አኒሞችን እያየን ነበረ። እዚህ ጋር ማውራት አይቻልም ተብለን ድምጽ አትራክት ያደርጋልና ይደነግጣሉ ተብለን ቀስ እያልን ነበር ስናወራ ነበረ። በጣም ነበር የሚያምሩት። አት ዘ ሴም ታይም ደግሞ በጣም ነበር የሚያስፈሩት። ለመጀመሪያ ጊዜ ነበረ ዝሆን ሳይ። በጣም ነው የሚያምሩት። በጣም ትልቅ ናቸው። ዴር ሶ ኪዩት። ግን አንድ ስህተት ድምጽ ጩኸት ነገር ከሰሙ ይደነግጣሉና እዚህ ጋር ራሳቸውን አፈር እንደዚህ የሚያደርጉት ቆዳቸው እንዳይደርቅ ነው ነበር ያለን ሰውየው ነው። ራሳቸው እንደዚህ በአቧራ ይሸፍኑትና ይታጠባሉ። እንደዛ ነው ቆዳቸውን ፕሮቴክት የሚያደርጉት። እዚህ ጋር ጅራፍ እያየን ነበረ። በጣም ደስ ይላሉ። በጣም ትልቅ ናቸው። ለመጀመሪያ ጊዜ ነው እንደዚህ ዋይልድ አኒማል ሳይ። That one on there? Yeah. It's moving. It's another adult one. It's just እዚህ ጋር ቺታ ይሁን ስሙን እርግጠኛ አይደለሁም፣ ግን በጣም ነበር የሚያስፈራው። በጣም ፈጣን ነው ሲሮጥ ምናምን እና ድምጽ በጣም ሴንሲቲቭ ስለሆኑ እንደዚህ ዋይልድ አኒማሎች ጋር ቀስ እያሉ ነው የሚዋራው ነበረ ሰውየው ስለኔ ነበረው እና በጣም ቀስ እያልን ነበረ ተሳቀን ነበረ ስናወራ የነበረው። ግን በጣም ደስ የሚል ኤክስፒሪየንስ ነበረ። ከዚህ በኋላ ደግሞ ወደ ዋናው ወደ ጃምፒንግ ነበር እየሄድ ነው። በጣም ደስ የሚል በቃ በህይወቴ እንደዛ ተደስቼ አላውቅም። በጣም ደስ የሚል የሚያስፈራ ጊዜ ነበረ። ስፔሻሊ ቀጭኗች እንጨቷ ጋር በጣም ፈርቼ ነበር ነው። በቃ አታሰቡት ነው። ወደ 40 ሜትር ነው የምትሄዱት ነው። በጣም ደስ የሚል ኤክስፒሪየንስ ነበረ። ከዘለልኩ በኋላ እታች ያለው ፊሊ እኔ ልቤ በቃ ጠፍቶ ነበረ እስከምወርድ ድረስ። ግን እታች ልክ እዛ ጋር እጄን ሲዘረጋ ያለው ፊሊ በጣም ደስ ይል ነበረ። አደሴም ታይም ደግሞ በጣም ያስፈራ ነበረ። ቢበጠስስ ምናምን ብዬ እያሰብኩ ነበርና ብቻ በጣም ደስ የሚል ኤክስፒሪየንስ ነበረ። በጣም ደስ የሚል ቦታ ነው። በጣም ብዙ ቱሪስቶች አሉ። እንደዚህ አይነት አደጋ ደርሶ ማያውቅም። ብቻ በጣም ደስ ይል ነበረ። ያ እዚህ ጋር ወደ ላይ እየወጣሁኝ ወደታች ኢቭን እንደዚህ ወደታች እያየሁት ራሱ በጣም በጣም ሩቅ ነው እና በቃ የሆነ ነገር ቢፈጠር ፈጣሪ በጣም ነበር የሚያስፈራው። ከዛ ወደ ላይ እንደዚህ የቆተቱ አወጡን። እንደዚህ የሚያወጣችሁ Welcome back. How was that? Was so fun. Did you like it? በጣም ደስ ነበረ። ከዛ ወደ ሬስቶራንት ሄድን፣ ትንሽ አፋን አደረግንና በቀጣይ ቪዲዮ ደግሞ